እሺ ኤልያስ ሁለተኛ ሚስት ይቅርብ ተው በእናትህ ተው አገባለሁ አንተ በሁለተኛ ሚስት ዙሪያ እንዳትከራከረኝ የጎደለኝ ነኝ ታውቃለህ አንተ ይኸውልህ ግን አሁን አናስገባም ሰርገኛ ሌላ ታሪክ ገብቷል እሱም አስቸጋሪ ናቸው እኮ የመጀመሪያ ሚስቴን አሮጊቷን ሳገባት ራሱ ቀጥቅጠው ሊገሉኝ ነበር ቤተሰቦች ባለፈው የሙሽራይን ጠፋ እዚሁ ሰፈር አናስገባም ሰርገኛ ወንድም ኧረ ቆያችሁ ወንድም ነው በለናችሁ ራሺድ ያኪኒን ያላቅም የደፈርኩት የሰማይ ስባሪ ያህላል ገጭቼ ላቆመው ቆረጥኩ እዚያ አዲስ አበባ አሸንፈናቸው የልብ ልብ ተሰማን ናይጄሪያ ላይ ጉድ ሰሩን ያኪኒ አሙኒኪ ኦኮቻ ፊኒዲ አሞካቺ ባቢያሮ ባባንጊዳ ሰንዴ ኦሊሴ ቀለዱብን የሚመቱት ሹት ራሱ በጆሮ አጠገብ ሲያልፍ እንደ ጥይት ይጮሃል ውሃ ውሃ ስዋሉን አሞካቺ ከርቀት የመታው ሹት ጎላ ጭንቅላት ላይ ያረፈ ጎላ ያሞካቺን ሹት በቴስታ መልሳ በዛው ወድቃ ቀረች ጎላ እንደዛ ስትንፈራፈር ካየን በኋላ ከርቀት የሚመቱት ሹትን ሁሉ መሸሽ ጀመርን ግብ ጠባቂያችን ደሳለኝ አረ ምንድነው ጉዱ ሸፍኑልኝ እያለ መጮ ጀመረ እንደፈራው አልቀረም ማን እንደመታው እንጃ ኦኮቻ መሰለኝ ደሳለኝ ፊት ላይ ያረፈ ደሱ መተንፈስ አቃተው ፌንት ሰራ ያኳስ እኔን ቢያገኘኝ ወይ በድፍረት በግንባሬ በመልሰው 10 ቀን ተከታታይ ይነስረኝ ነበር ደሳለኝ እንደወጣ ጃሬ ገባ 5-0 ወይም 6-0 እየመሩን ነው ጃሬ እንደዛ ቀን ለማሸፈን ሲጮ ሰምቼው አላውቅም የሚሰማው ሲያጣ ወደ ልመና ገባ ወደ ሙልጌታ ከበደም ጠጋ ብሎ ባጥቂነትህ ዛሬ ቀና ኋለው እውነቱን ነው እንደ ናይጄሪያ ካሉት ስትጫወት የኢትዮጵያ አጥቂ ከሆንክ በጸሎት እንኳን ኳስ ስለማይደርስህ እንደ ቆምክ ተወጣለ ተከላካይና ግብ ጠባቂ ግን መከራ ነው በተለይ በረኛ ከሆንክ ሰው ሁላ ይሄ ፈሪ አንሶላ እንኳን አይዝም ይልሃል በጎሉ ብረት መሃል ቆመህ የራሺድ ያኪኒን ጆሮ ላይ የሚያፏጭሹት ካልቀመስክ ፈተናው ሊገባህ አይችልም ብቻ ያንን የናይጄሪያ ጨዋታ አረሳውም አይደለም 11-11 እኛ 16 ሆነን ብንገባ እንችላቸውም ኳስ ያቆምኩት ራሺድ ያኪኒ በሚባል መኪና ተገጭቼ ነው ፎቅ የወደቀብኝ መሰለኝ ጉልበቴ አይሆኑ ጉዳት ተጎዳ በዛው ጫማዬን ሰቀልኩ ስፖርትን ከመጽሐፍ በትሪቡን ጳውሎስ ጌታቸው ማንጎ ከሊብሮ ጋዜጣ ጋር ካካሄደው ቆይታ የተወሰደ ባልኩ ደረሰው ሳናስበው ወይ በግ ወይ ዶሮ ቁርጥምጥም እናረጋት ተፍተፍ ማለት አለብኝ አዎ ደስ ይለኛል እንስረግ ግን እኔ ብቻዬን ነው ማለት እኔ ማዳለው ረረረ ደም አንተ ልጅ ልጅ እንደባለፈው ልታስዝን አንተ እዚህ ቁጭ ትላለህ እኔ ደርሼ እመጣለሁ እሺ በል በቃ እኔ ይዣት መጥቻለሁ አንተ ደግሞ ሽጣት መጣለሽ ገበያ ሂድና ሽጣትና ባሪፍ ዋጋ ሽጣውነሽ ሰጣታ ከገመዱኛ ዝም እንደተም ቻው በቃ አየላምበሱ ገበያ ሽጣው መጣ ስንት ሸጥከው በመጣበት ሸጥኩት በመጣበት ማለት ተሰረከው አይደለም አየለ አሁን ሰው ካንተ ጋር ስሬ ይሰራል ድሮም እንኳን ምንም የነበረ እንግዲህ ሆነ እንዳትከተለኝ ቁጭ በለሱ ጋር